ሰላም ይሄ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኢትዮጵያ ሀገራዊ ምክክር ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት ተለዩ። ኮሚሽኑ ዛሬ በኦፊሳላዊ የፌስቡክ ገጹ ባወጣው መግለጫ ዘገየ አስፋው ከዚህ ዓለም በሞት መለየታቸውን አስታውቋል። ኮሚሽኑ ካሉት 11 ኮሚሽነሮች አንዱ የሆኑት ኮሚሽነር ዘገየ ከዚህ ዓለም በሞት እስከተለዩበት ድረስም የኢትዮጵያ ሀገራዊ ምክክር ኮሚሽነር ሆነው እያገለገሉ ነበር። ኮሚሽነር ዘገየ አስፋው የመጀመሪያ ዲግሪያቸውን በሕግ ከአዲስ አበባ ዩኒቨርሲቲ እንዲሁም ሁለተኛ ዲግሪያቸውን በሕግ አሜሪካን ሀገር ከሚገኘው ከዊስኮንሲን ማዲሰን ዩኒቨርሲቲ አግኝተዋል። በጥብቅና ሙያ የረጅም ዓመት ልምድ ያላቸው ኮሚሽነር ዘገየ የግብርና ሚኒስቴርን ከ1968 እስከ 1970 ዓ.ም እና ከ1983 እስከ 1984 ዓ.ም በሚኒስትርነት አገልግለዋል። በተጨማሪም በቀድሞ የመሬት ይዞታና አስተዳደር ሚኒስቴርና በፍትህ ሚኒስቴር በኃላፊነት አገልግለዋል። በተጨማሪም ኮሚሽነሩ የመሬት ላራሹ አዋጅን እንዲታወጅ ከፍተኛ ድርሻ ነበራቸው። ኢትዮጵያና አሜሪካ ግንኙነታቸውን ለማጠናከር ቋሚ የሁለትዮሽ ምክክር ማዕቀፍ ስምምነት ተፈራረሙ። ስምምነቱን የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስና የአሜሪካው የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ምክትል ሚኒስትር አልሲን ሁከር በዋሽንግተን ዲሲ ተፈራርመዋል። በዚህ ስምምነትም ሁለቱ ሀገራት ግንኙነታቸውን ይበልጥ የሚያጠናክሩ የጋራ ትግበራ የሚሹ የትብብር አድማሶችን በማስፋት በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማት ቸው ተገልጿል። የሀገራቱ የሁለትዮሹ መዋቅራዊ ምክክርም 3 ምሰሶዎችን ያካተተ እንዲሆን መስማማታቸውን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጠቁሟል። በዚህም የመጀመሪያው የኢኮኖሚ ብልጽግና፣ ንግድ እና ኢንቨስትመንትን የሚመለከት ሲሆን በዚህ ማዕቀፍ ውስጥ የሁለትዮሹን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከርና ኢንቨስትመንትን ለማስፋት እንደሚሰራ ተገልጿል። ሁለተኛው ምሰሶ የመከላከያና የጸጥታ ትብብርን የሚመለከት ሲሆን በዚህ ክፍል የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎን ማጠናከር ያካትታል ተብሏል። ሶስተኛው ደግሞ ቀጠናዊ ሰላምና መረጋጋትን የተመለከተ ሲሆን በዚህም ክፍል ቀጠናዊ ሰላምና ደህንነትን የሚያስጠብቁ አካሄዶችን በመፈተሽና በትብብር መስራትን እንደሚያረጋግጥ ተገልጿል። በናሚቢያ አንድ አነስተኛ አውሮፕላን ተከስክሶ አብራሪውን ጨምሮ 4 ሰዎች ህይወታቸው ማለፉ ተነገረ። አውሮፕላኗ የመከስከስ አደጋ ያጋጠማት በናሚቢያ ዋነኛ የቱሪስት መስህብ ስፍራ በሆነችው ሶሶቭ ላይ አካባቢ እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። በወቅቱ አውሮፕላኗ በሆሲያ ኩታኮ ዓለም አቀፍ አውሮፕላን ማረፊያ አካባቢ ከሚገኙ የግል ማኮኮቢያ ስፍራ ተነስታ ሶሶቭ ላይ ውስጥ ወደሚገኘው ሎጅ በመጓዝ ላይ እንደነበረች ተገልጿል። በአደጋውም አብራሪውና 3 የጀርመን ዜግነት ያላቸው ሰዎች መሞታቸውን ኤኤፍፒ ገልጿል። ሴስና 210 የተባለችው ይቺው አደጋ ያጋጠማት አውሮፕላኗ የዴዘርት አየር ማረፊያ ንብረት እንደሆነች ተገልጿል። የአየር መንገዱ ዋና ስራ አስፈጻሚ ዊሊያም ደዌት ከእሁድ ጀምሮ ደብዛው የጠፋው አውሮፕላኑ ስብርባሪዎቹ ዛሬ ማለዳ መገኘታቸውና በህይወት የተረፈ ተሳፋሪ አለመኖሩን ተናግረዋል። የአደጋው ሰለባ ቤተሰቦችም አደጋው እንደተነገራቸው ዋና ስራ አስፈጻሚው መናገራቸውን ዘገባው አክሏል። የአደጋው መንስኤ ለማወቅ ምርመራ እየተካሄደ እንደሆነ አየር መንገዱ ገልጿል። የኢትዮጵያ ኤሌክትሪክ ኃይል ለታላቁ የህዳሴ ግድብ የረጅም ጊዜ የጥገናና ለግድቡ የኃይል ማመንጫ ክፍሎች የመለዋወጫ እቃዎችን በተመጣጣኝ ዋጋ ለማግኘት የሚያስችል ስምምነት ከቻይናው ቮይት ሃይድሮ ሻንጋይ ግሩፕ ጋር ተፈራረመ። ስምምነቱን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻና የቮይት ሃይድሮ ሻንጋይ ግሩፕ የሃይድሮ ሰርቪስ ዳይሬክተር ዋንጂ ተፈራርመዋል። በቻይና ሻንጋይ በሚገኘው የኩባንያው ዋና መስሪያ ቤት የተደረሰው ስምምነትም የኢትዮጵያ ኤሌክትሪክ ኃይል ከኩባንያው የረጅም ጊዜ የጥገናና የቴክኒክ ድጋፍ አገልግሎት ለማግኘት እንደሚያስችለው ተገልጿል። ኢንጂነር አሸብር ከዓለም አቀፉ የውሃ ኃይል መፍትሄዎች አቅራቢ ከሆነው ኩባንያ ጋር የደረሰው ስምምነትም በዋናነት 2 የትብብር መስኮችን እንዳካተተ ጠቁመዋል። ይህም የግድቡን ከፍተኛ የኃይል ማመንጨት አቅም ታሳቢ ያደረገ የአቅም ግንባታ ስራና የመለዋወጫ እቃዎችን አቅርቦትን ያካተተ እንደሆነ አመላክተዋል። በስምምነቱ የተካተተው የረጅም ጊዜ የማዕቀፍ ስምምነትም ለግድቡ የኃይል ማመንጫ ክፍሎች አስፈላጊ የሆኑ ጥራታቸውን የጠበቁ የመለዋወጫ እቃዎችን በወቅቱና በተመጣጣኝ ዋጋ ለማግኘት እንደሚያስችልም ጠቁመዋል። ይህም ግድቡ በአስተማማኝ ሁኔታ ኃይል እንዲያመነጭ ለማድረግ ከፍተኛ እገዛ እንደሚኖረው መናገራቸውን ተቋሙ በበይነ መረብ ገጹ ባወጣው መግለጫ አስታውቋል።
የጉምሩክ ኮሚሽን በ2018 በጀት ዓመት ባለፉት 10 ወራት 600.23 ቢሊዮን ብር ገቢ መሰብሰቡን ገለጸ። የጉምሩክ ኮሚሽነር ዶክተር ደበሌ ቃበታ በበጀት ዓመቱ ባለፉት 10 ወራት በገቢ አሰባሰብ በኮንትሮባንድ ክትትልና ቁጥጥር ስራዎች የተሰሩ ስራዎችን በተመለከተ ዛሬ ጋዜጣዊ መግለጫ ሰጥተዋል። ኮሚሽነሩ በመግለጫቸው ባለፉት 10 ወራት 600.23 ቢሊዮን ብር መሰብሰቡን ገልጸዋል። የተሰበሰበው ገቢም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ257.8 ቢሊዮን እንዲሁም ከእቅዱ የ1.43 ቢሊዮን ብር ብልጫ አለው። ኮንትሮባንድን በመከላከል ረገድ ስኬታማ ተግባራት ተከናውነዋል ያሉት ኮሚሽነሩ ባለፉት 10 ወራት 23.1 ቢሊዮን ብር ግምታዊ ዋጋ ያላቸው የገቢና የወጪ ኮንትሮባንድ እቃዎችን በቁጥጥር ስር መዋላቸውን ተናግረዋል። አክለውም የኮንትሮባንድ እቃዎችን ሲያዘዋወሩ የተገኙ 1295 ሰዎች በቁጥጥር ስር መዋላቸውንም ጠቁመዋል። ኮሚሽነር ደበሌ በዚሁ መግለጫቸው በመካከለኛው ምስራቅ የተፈጠረው ቀውስ በገቢ አሰባሰቡ ላይ ተጽዕኖ እንዳሳደረም ተናግረዋል።